ዛሬ ምንድነው ያለው? አንቺ ያስቃል። አርያም ይሄ ሁሉ ምንድነው? እኔ ሰላም ቦራት ቤተሰብ ሰላም እንዲሁም ከመቅንሁም እናም ለሐመስገን ሰላምዬ ጾም ዘለሁም ሰላምኩም ዝሕትርፍ የለልኝ ሰላም የተወደዳችሁና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም ባላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ይበልልኝ። ከእናንተ ጋር ያለሁ እህታችሁ አርያም ነኝ። እንደ ድሮም አሁንም መበረታታችሁ አይለየኝ። የምታደርጉልኝ ሁሉም ነገር በጣም ነው ማመሰግነው። ለዛሬ ይዤላችሁ የመጣሁ ደግሞ በጣም ያስቃል። ብቻ እንደምታዩት ፀጉሬ ተሰርቷልና 3-4 ቀን ሆነዋል። አሁን ጀምሬዋለሁ። ሹሩባዬ ፍትኝ ምናምን እላታለሁ ማለት ነው። ፀጉሬን እንፈታዋለን። በዛ ላይ መብራት ጠፍቷልና እሷን የጠበቅን ትፈተኛለች። ከዛ እኔ ደግሞ በደንብ እንትን ቀርጽ ያለው ጥራጥ ነው የሚባለው በአማርኛ ብቻ ፈስ ነገር ጥራት ቀርጽ ያለው ከዛ እየጠረጥኩ ያመሰልኩ እኔ ማለት ነው። እሷ ትፈተኛለች። የሷ ሪአክሽን ምን ይመስላል የሚል አብረና ያለን እስኪ ድቃዴ ለማንተ እኔ ሹሩቤ ፕራንክ ከጀራ ከጠረጥየ ሪከርድ ገረ ሞባይል ሂዘን ነው አጎነ ገረ ከጠረጥየ ከም ዝጠርጥ ዘለኹ ነው መስልኩ በደንብ አክሽን ክጫወትየ ንሳኸት ዓይነት ስምዒት ይክልያ ክትሓፍር ድያስ ኣጆኽ ዲያ ክትለንስ ክትስሐቅ ድያስ ብቻ ትገብሮ ነገር ሓቢርና ክንረኢና ደስ ይብል ኢለ ተስፋ ይገብር። ፀጉረይ ክፍታሐዮ ጀሚረዮ እኒአኻ 3 መዓልቲ ዲ ገለገለ ካብ ዝስርሕና ፀጉረይ ክፍታሐዮ ካብ ፈይጣና ዓለይኩም ጨኖ ንገረ ማስክ ምን ናውቃለሁ ሄደ ያመመኝ ነው። አንቺ ምን በላሽ? ምንም ነገር የበላሁት ነገር የለም። ግን ለምን ያመመኝ አደቅ ወይኔ ያሳመምሽኝ ነው። ወዲ ነፋይ እስማ አንቺ ምንድን ነው ይሄ? ምንም ነገር የለም። ወይ ሽንት ቤት ሂጂ አንቺ ተይ እባክሽ። እስከዚህ ይሄ ምንድን ነው? ወደ ዝም በል አንቺ ያጋጥማል እኮ ሽንት ቤት ሂጂ። ተኝ ይበቃኛል። ሽንት ቤት የለም። ይሄ ምንድን ነው? የሽንት ቤት ፍላጎት የለኝም። አንቺ ትይዚኝ ነው ግን እንደዚህ የሆንኩት ደህና እኮ ነበርኩ። እኔ ምን ያደረጋል? እኔ ፀጉር ነው አንቺ ወዴ ነው ያመመሽ? ስትተሽ መስክር ስትሽ እኔ በቃ ሽታ ነው። በስመ አብ ፍትኝ ሰንብተሽ ያጋጥማል። እኔ በቃ ወደ ያመመሽ ያቺ ምክንያት ናት። ሽካዬ እንዴት እንደጠፍተለ ሽተሽ ወይኔ መጣ ኡፍ በስመ አብ ፀጉሬ ቀስ ያደረግሽ ግን ያመመሽ ነው። ፀጉሬ ስትይዥኝ ግን አንቺ ምን በላሽ ዛሬ? ምንም አልበላሁም። የሆነ ነገር በልተሻል መሰለኝ። ይበቃል። ምን አደረግሽ ግን? ምንድነው ያደረግሽልኝ ዛሬ? ለታይ እሺ ያቺ ፀጉር ነው ያ። ፍትኝ በቃ ጨርሽኝ ግን እንደዚህ አይደረግም። የሆነ መፍትሄ ስራዬማ አድርግሻል ዛሬ። አርያም እኔ ፈርቻለሁ። በቃ ያንቺ ያ ረቢ አላህ አንቺ ምን አደረግሽ ግን? እኔ ምንም አላደረግም። አርያም ያንቺ ጨርሽ ደስ ይላል። አይደለም ጨርሽኝ ግን ያደረግሽው ነገር አቆሚ። አረ ምንም አላደረግም። ያለ ምንም እንደዚህ አይሆንም። እኔ
አሪያም ምግብ ነው። ምን በልታሽ ዛሬ መጣኝ ደግሞ ወይኔ አላዬ አታይዚም በቃ ፀጉሬን አታይዚ በቃ አሪያ ፀጉሬ ስትይጂ ነው እንደዛም ሆኖ አታይዚም በቃ ፀጉሬ የሆነ ነገር አድርግሻል። አረ እኔ እንደዛ ይደረግ። አይ የፀጉሬ ወደ አንድ ነው ወደ የፀጉሬ ወደ አንድ ነው። አሪያም ፀጉሬ ስትይጂ የሆነ ነገር መፍትሄ ስራ ያድርግሻል። አየሽ ግን ለምን ምን አደረኩሽ? ጨርሽኝ ችግር የለም። እንኳን ሰው ባይኖር ዛሬ ይምጣ እነግረዋለሁ። ችግር የለም። ምን ነግርሽ አንቺ? የሆነ ነገር አድርጋለች ብዬ እናገራለሁ። ሆዴ ያሞኛል። አየሽን ሆዴን በጣም ተነስተዋል። ምን አደረኩሽ? ፀጉሬ ስትይዥኝ እንደዛ ነገር ችግር የለም። አሁን ተሽለኛል። ዝም ትያለሽ። አየሽ ስላደረግሽ ነው ዝም ትያለሽ። ምንም ነገር አያምሽም አንቺ። ምን መጣ? አሪያም ሽንት ቤት ሂጂ በቃ። ጨርሽኝ ዝም ብለሽ ቀረብ ወደ እኔ። እንደዛ አይደረግም። ዛሬ ምን ሆኜ ነው? ጥሩ ምግብ አይደለም ችግሩ። ወይኔ መጣ ደግሞ አሁን። ወይኔ ዛሬ ማለቄ። ምን አደረግሽ ነው ግን እንደዛ? ምንም አላደረገኝም። እሺ ትንሽ ውሃ ጠጪ ትንሽ። ብዙ አላጠጪም። ብዙ አልሆነም። የሆነ መፍትሄ ስራዬን አድርጌሻል። ዝም ብሎ እንደዚህ አያመኝ። ጨርሽኝ። ዛሬ የሆነ ነገር ማኛ ይሽታል ግን ሸተተሽ ትንሽ ነው ግን ችግር የለም። እኔ ችግር የለም። ማርያም አባቴ ብቻ እንደምጣ ወይኔ ማርያም እኔ ልታይ በቃ እኔ ነው ወይ አይደለም? እኔ ነው ያደረኩት ያለው አንቺ ነው ያልሽኝ። ሲሄድ ግን እንዴት በጣም ግን የኔ እኮ ማሼ ነው። ብዙ ሽታ የለው ደግነቱ ማለት ነው። ሽታ የለው። ፀጉሬ ስትይዢ ነው እንደዛ መሆኑ። እኔ እሺ ለታ እኔ አይደለም ይሄ ያደረግሽው ነገር ተይው። ምን አድርገሻል ዛሬ? አረ እኔ ምን አላደረገኝ? አያ ምን አለኝ? ምን አለኝ? አረ ምንም የለም በእውነት ወላሂ ምንም ነገር አይደለ ያደረግሽኝ። ታዲያ ዛሬ ብቻ ነው እንዴ ፀጉሬ የፈታሽኝ? ሁሌም ትፈትኛለሽ እኮ። እና ቤተሰብ ለዛሬ የያዝኩት ፕራንክ በትንሹ ያስቃል ብዬ ተስፋ አድርጋለሁ። ብቻ ባልችለውም ግን ሞክሬያለሁ። ፀጉሬ ላይ የሆነ ነገር የፈታሽኝ የሆነ አድርግልሽኝ ምናምን ብዬ ነው የወንጀልኳት። እና እስኪ የእውነት ጥራት ቢመጣኝስ ብለቀው ምን ችግር አለ?